በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ ጣት የሚያስቆረጥም በሸህላ ድስት የተሰራ የእንቁላል ወጥ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ፣ ተከታተሉኝ፣ የትም እንዳትሄዱ። ወደ አሰራሩ እዚህ ጋር እንደምትመለከቱት ሽንኩርት በደቃቁ ከተፌ ድስት ላይ መግቢያ ላይም ብያችኋለሁ። ዛሬ በሸህላ ድስት ነው የምሰራው። እንደዚህ ድስቴ ላይ ሽንኩርቱን እያበሰልኩት ነው። ሽንኩርቱ ውሃውን መጠጥ ካደረገልኝ በኋላ ዘይት ጨምራለሁ። አይታችሁት ከሆነ በብረት ድስትና በሸህላ ድስት የሚሰራ ወጥ ይለያያል። በሸህላ ድስት ሲሰራ እጅግ በጣም ነው የሚጣፍጠው። እንደውም ብዙውን ጊዜ እኔ መንቢን አስታውሳታለሁ። ይችን ድስት ሳይ መንቢን ነው የማስታውሳት ማለት ነውና የሸህላ ድስት ቆንጆ ነው ለወጥ መስሪያ ያላችሁ ፈልጌ ነው ቤተሰብ። እዚህ ጋር እንደምትመለከቱት በደንብ አድርጌ ሽንኩርቱን እንትን ብየዋለሁ። ካለ ዘይት ጥብስ አድርጌዋለሁ። አሁን ውሃውን መጠጥ ስላደረገልኝ ዘይት ጨምራለሁ። ያው ዘይት ብዙውን ጊዜ ለጤናም ስለማይመከር በጣም ያላነሰ በጣም ደግሞ ያልበዛ ጨምሬያለሁ። በእርግጥ እኔ ዘይት በጣም ነው የምወደው። ዘይት ያነሰው ወጥ እኔ ለምን እንደሆነ ባላቅም በቃ ደስ አይለኝም። ግን መጠነኛ አድርጌ ጨምሬበታለሁኝ። እንደዚህ በደንብ አድርጌ አበስለዋለሁ። ሽንኩርቱን በደንብ አድርጌ በዘይቱ ጥብስ ካደረኩኝ በኋላ ነጭ ሽንኩርት ከተፌ ድቅቅ አድርጌ ከተፌ አዘጋጅቻለሁ። አሁን እሱን ነው የምጨምረው። ሽንኩርታችንን በእርግጥ ቢወቀጥ አያስቸግረንም። ለምን ፍጥጥ አይልም። በእርግጥ ይሄም በደንብ እንትን ከተባለ ከተቁላላ ፍጥጥ ማለት ባህሪ የለውም። መጨረሻ ላይ ታዩታላችሁ። እንደዚህ ነጭ ሽንኩርቴን ከጨመርኩኝ በኋላ በደንብ አድርጌ ከሽንኩርቱ ጋራ አቁላለዋለሁ። በደንብ ካቁላለሁ በኋላ ቲማቲም በደቃቁ ከተፌ አዘጋጅቻለሁ። ቲማቲሜን ጨምራለሁ። እጅግ በጣም የሚጣፍጥ ቆንጆ የሆነ ጣት የሚያስቆረጥም የእንቁላል ወጥ አሰራር ነው። ሁላችሁም በዚህ አጋጣሚ የቤታችሁ ሰርታችሁ ሞክሩት። አንድ ቀን የዚህን አሰራር ሰርታችሁ ከተመገባችሁ ሁልጊዜ ነው እንትን የምትሰሩት። እዚህ ጋር ቲማቲሜን ጨምሬያለሁ። እንግዲህ ካሜራማንም ስትሆኑ በነገራችን ላይ በጣም አስቸጋሪ ነው። በአንድ እጃችሁ ይዛችሁ በአንድ እጃችሁ እንትን ለማለት ማለት ነው። እንግዲህ ብዙውን ጊዜ ካሜራማን ትያለሽ ቆንጆ ምን አስበሽ ነው እንደማትሉኝ ተስፋ አደርጋለሁ። እኔ እንግዲህ ከኔ ይሁን አላውቅም፣ ብዙም አይመቸኝም በአንድ እጅ ካሜራ ይዤ በአንድ እጅ ደግሞ እንትን ለማለት። ብቻ እንግዲህ የቻልሁትን ያክል ለማሳየት ጥረት እያደረኩኝ ነው። እዚህ ጋር ቲማቲምን ጨምሬ እንደዚህ በዚህ መልኩ እየበሰለ ነው። በደንብ አድርጌ ካበሰልኩኝ ካቁላላው በኋላ ትንሽዬ በርበሬ ጨምርበታለሁ። እንኳን አይደለም በልታችሁት ይቅርና በሽታው ብቻ የሚያጠግብ የእንቁላል ወጥ አሰራር ነው። ለቁርስም ለምሳም ማድረግ ይቻላል። ይኸው በዚህ መልኩ እየበሰለ ነው። እነዚህ ላይ በርበሬ ነው የምጨምረው። እንደ ፍላጎታችን ኮስተር ያለ ነገር የምንወድ ከሆነ በርበሬውን በርከት አድርገን መጨመር እንችላለን። የሚያቃጥል ነገር የማንወድ ከሆነ ደግሞ በርበሬውን አነሳ አድርገን መጨመር እንችላለን። እኔ መጠነኛ አድርጌ ነው የምጨምረው። ለምን ከቀይ ወጥ ላይ ነው ኮስተር ያለ ወይንም ደግሞ ከፍርፍር ላይ ካልሆነ በስተቀር እንደዚህ ከእንቁላል ላይ የሚያቃጥል ነገር አልወድም። ይኸው ቤተሰብ በርበሬ አንድ ሻይ ማንኪያና ትንሽዬ ሩብ የምትሆን ጨምሬበታለሁ። እንደዚህ ከጨመርኩኝ በኋላ በደንብ አድርጌ አቁላለዋለሁ። በደንብ ካቁላላሁትኝ በኋላ እንቁላል አዘጋጅቻለሁ። ያው እንግዲህ ብዙን ጊዜ መቼም እኔ ምክንያት አላጣም እንቁላሉን አላሳያችሁም።
የመርሳት ባህሪ አለብኝ ለምን እንደሆነ ባላቅም ማለት ነው። እና እንቁላሉን ስመታ እንትን አላልኩትም አላስገባሁትም። በዚህ መልኩ በደንብ አድርጌ አቁላልቸዋለሁ። አሁን እንደዚህ ከተቁላላ በኋላ ትንሽዬ ውሃ እጨምርበታለሁ። እኔ ብዙም አልጨምርበትም፣ ትንሽ የተወሰነ ነው የምጨምርበት። ውሃው ቀዝቃዛ ባይሆን ይመረጣል። ለምን ቀዝቃዛ ብዙን ጊዜ እንደዚህ ወጥ ስንሰራ እንግዲህ የእናንተን ባላቅም ለኔ አይመቸኝም። ይኸው ትንሽዬ ጨምሬበታለሁ። የፈላ ውሃ መካከለኛ አድርጌ ከጨመርኩኝ በኋላ እንደዚህ ተክተክ ካለ በኋላ እንቁላሌን መትቼ አዘጋጅቻለሁ። እሱን ነው የምጨምረው። እጅግ በጣም ቆንጆ የሆነ የእንቁላል ወጥ አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው። እወዳለሁ። ከለሩ ራሱ እንደዚህ ስታዩት እንዴት እንደሚያስጎመጅ አትጠይቁኝ። እጅግ በጣም ቆንጆ የሆነ አሰራር ነው። ይኸው ይህንን ይመስላል። ውሃው ያልበዛም ያላነሰም ይበቃዋል ብዬ የገመቱትን ያክል ነው የጨመርኩበት። በርከት አድርጋችሁ መጨመር ትችላላችሁ። የኔ በጣምም ድርቅ ያላለ በጣምም ደግሞ እንትን ምንድነው ውሃ የሌለው አለ አይደለ መጠነኛ ለስለስ ያለ አድርጌ ነው የሰራሁትኝ። እዚህ ጋር ጨው ጨምሬያለሁ። ያው እንቁላል በባህሪው ጨዋማ ስለሆነ ብዙም አልተጠቀምኩም፣ ትንሽዬ አድርጌ ነው የተጠቀምኩት። ስለዚህ እሱን ከጨመርኩኝ በኋላ እንደዚህ የተወሰነ አማስለውና ትንሽ ተክተክ ካለልኝ በኋላ እንቁላሌን መትቼ ነው የምጨምረው። ቤተሰብ እንደዚህ እየተንተከተከ ነው። ከለሩ ራሱ በጣም ያምራል። እንግዲህ ቤተሰብ ያው ታውቃላችሁ ብዙም ጊዜ ሪከርድ ስናደርግ ድምጽ ይገባል ልጆች ስላሉ በጣም አስቸጋሪ ነው። ለድምጽ ጥራት ይቅርታ ጠይቃለሁኝ። ይኸው ይሄንን ይመስላል። እንደዚህ አሁን ከዚህ ላይ እንቁላሌን ነው የምጨምረው። እኔ የተጠቀምኩትኝ ለዚህ ቁሌት 2 እንቁላል ነው። መግቢያ ላይም ብያችኋለሁ። ብዙ ቤተሰብ ካለብን በርከት አድርገን መስራት እንችላለን። እኔ ግን ለ2 ሰው የሚሆን ስለሆነ የምሰራው ብዙም አይደለም። ስለዚህ እንደ ቤተሰባችን መጠን መስራት እንችላለን። እንደዚህ እንቁላሌን ከጨመርኩኝ በኋላ ቀስ አድርጌ እቀላቅለዋለሁ ከቁሌቱ ጋራ እንደዚህ ከእንትን ከቀላቀልኩት በኋላ እከድነዋለሁኝ። ከድነውና ትንሽ የተወሰነ ካቆየሁት በኋላ ይኸው ቤተሰብ ይህንን ይመስላል። እንደዚህ በዚህ መልኩ ፍርፍር ብሏል። ቀድምም ብያችኋለሁ በጣምም ደረቅ ያልሆነ በጣምም ደግሞ ለስላሳ እንደዚህ ውሃ ያለው ያልሆነ ብቻ መካከለኛ የሆነ አሰራር ነው። ለኔ ተመችቶኛል፣ ለእናንተም ይመቻችኋል ብዬ አስባለሁ። እዚህ ጋር ደግሞ ቃሪያ ጎረድ ጎረድ አድርጌ ጨምሬበታለሁኝ። ቃሪያን ከጨመርኩኝ በኋላ ትንሽ የተወሰነ 1-5 ደቂቃ የሚያክል እሳቴን ሳላጠፋ አቆየዋለሁ። ለምን ቃሪያ እንደሚታወቀው ቆንጆ የሆነ ጣዕም እንዲኖረው ያደርገዋል። እንደዚህ አድርጌ ከቀላቀልኩኝ በኋላ ትንሽ የተወሰነ ከድነዋለሁ። ይኸው ቤተሰብ ይህንን ይመስላል። በዚህ መልኩ በስሏል። አሁን ጨርሻለሁ። በዳቦም መብላት እንችላለን፣ በእንጀራም መብላት እንችላለን። እኔ መብላት የፈለኩት ዛሬ በእንጀራ ነው። ስለዚህ እንጀራ ሳለ አድርጌ አዘጋጅቻለሁ። እዛ ላይ አደርገዋለሁኝ። እንደዚህ ሲታይ ራሱ እንኳን አይደለም ተበልቶ ይቅርና እንዲሁ በእይታ የሚያጠግብ ቆንጆ የሆነ የእንቁላል ወጥ አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ቤተሰብ ጊዜ ወጪ ቆጣቢ የሆነ የእንቁላል ወጥ አሰራር ነው። እኔ በዚህ መልኩ ሰርቼዋለሁ። አሁን ጋዜን አጠፋለሁ።
ከሳል ላይ አድርጌ ተመልሼ እመጣለሁ። ይኸው እንጀራ በዚህ መልኩ አዘጋጅቻለሁ። አሁን እዚህ ላይ ያደርገዋለሁ። ይኸው ቤተሰብ ይሄንን ይመስላል። ቆንጆ የሆነ እንቁላል ወጥ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው። እወዳለሁ። ለኔ ተመችቶኛል። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብን ለሀገራችን ኢትዮጵያ ያድልልን እያልሁኝ የዛሬውን እዚህ ላይ ያበቃው። ሰናይ ጊዜ ተመኘው ባይ